ሃፍ ታይም ላይ የሰራሁትን ቪዲዮ አይታላ። ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ ሶስተኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ አምስተኛ ተከላካይ አገባ። አንዳንዴ እኮ እንደዚህ አይነት ስተት ዋጋ ያስከፍላል። የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል? ካሁን በኋላ ደግሞ ብልጫ ያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል። ካልተማረበት ምን አለበል ይሄው ገባበት። ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ። ይሄ እንዴት አታስብበት? ምን ሆነ ነው? ሲቲ ነገር ቢያሸንፍ ራሱ እኮ 4 ነጥብ ነው። ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ። ምንም እኮ አያቃጥልም። አልተቃጠልኩም። በጣም ነው የተቃጠልኩት በአርቴታ ብቻ ማለት በአርቴታ ብቻ በነጥቡ አልተቃጠልኩም። አዌ ሄደህ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል። እኔ ሳልሸነፍ ነገ ራሱ አቻውታችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ትችላላችሁ። ኦን ታርጌት ሳምሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ማለት ላስት ሲዝን እኮ ነው 2 ጎል የገባብን። በአንድ ጌም 5 ጎል ገባብን። በአንድ ጌም 5 ሆነን በአንድ ጌም አሁን ለሚቀጥሉት 8 ጨዋታ ክሊንሽ ይጠብቃሉ አርቴታ። የሚቀጥሉት 8 ጨዋታ ማግባት እየቻልክ ሁለተኛ አምስተኛ ተከላካይ እንዳታስገባ። ሁለተኛ ትምህርት ተማርበት። ሁለተኛ